ተማሪ በስርዓቱ በአገባቡ ውሃ ተጠቅሞ ልብስ አጥቦ ጊዜውን በጣም አሟጥቶ በጊዜ ትምህርት መግባታቸው እድላቸው በጣም ኃይለኛ እድል አለን። በሳምንት አንድ ቀን የምንሰጠውን ውሃ አሁን ግን 24 ሰዓት መስጠት ይችላል። ምክንያቱም ፀሐይ ካልጠፋ በስተቀር ክረምት ካልበዛ በስተቀር በየትኛውም ሰዓት ይሄ ቀበሌ ውሃ ማግኘት ይችላል። አሁን እግዚአብሔር ይመስገን ሶላር ሲመጣ ሌላ ነገር ይመጣል ብለን እድላችን በጣም ሐሳባችን ሌላ ነገር ነው የምናስበው። መፍትሄ የሆነው ውሃ አግኝተናል። የሴት ተማሪዎች ንጽህና መጠበቂያ ቤቶች ተገንብቶ እዛ በቂ ውሃ መስጣት ችለናል። በየቤቱ ሰው በቂ ውሃ ማግኘት ችሏል። ስለዚህ በዚህ አግባብ ሰው ደስተኛ ነው። ከከተማ ይልቅ አሁን ሰው ወደዚህ ነው እየመረጠ ያለው በቂ ውሃ ስላለው ማለት ነው።